ህመሙ ሲበዛ ቁስሉ ሲበረታ ዝም ማለትን ትመርጣለህ። ዝም ማለት ምን እያደረክ እንደሆነ ግራ ይገባሃል። ስሜትህን መግለጽ ይከብድሃል። መናገር፣ ማብራራት፣ ማስረዳት አትፈልግም። ብትናገርም ማንም አይረዳኝም ብለህ ታስብና ዝም ትላለህ። ይሄ የሚሆነው ህይወት ላይ ያላሰብከው ነገር ሲያጋጥምህ፣ ከሰዎች ያልጠበቅከው ነገር ሲሆን ዝምታን ትመርጣለህ። የምር ያመሃል፣ ልብህ የምር ያዝናል። የእውነቱን ሐዘን ውስጥ ትገባለህ። ግና ከዚህም ጋር ግን መናገር አትፈልግም። ምንም ማለት አያስደስትህም። ዝምታ ከመናገር የተሻለ ሆኖ ታገኘውና ዝም ብለህ ነገሮችን ማለፍ ትገደዳለህ። ይህ ሁሉ ሲሆን ግን አላህ ይመለከታል። አላህ አይደል ልብህን የፈጠረው? ሁሉም ነገር አላህ ያውቃል።